ክረምት መጽሐፍ ማንበብ ለምትወዱ ትምህርት ቤት ሲዘጋ የመጽሐፍ ማንበብ ሆቢ ላላችሁ ይሁንልኝ። እንዲያለት ጊዮን በጎጃም ምድር ለማፈሩን ተሸክሞ ለቆላማ አካባቢ ቀዝቃዛ ትንፋሹን እየለገሰ የወትሮ ጉዞውን ቀጥሏል። ደማቅ ቀይ ድፍርስ ቀለሙ ከከፍታ ይታያል። ከዳር እና ዳር በሰው የተቀረጹ የሚመስሉ ሰንሰለታማ አንባዎችና ተራራዎች ወንዙን ተከትለው ከነግርማቸው ተሰይመዋል። ከቋጥኝ ድንጋይ መሃል ፊል የምትል ምንጭ የተነሳው ጅረት ከላይ ወደ ታች ይወረወራል። የአካባቢው ረግረጋማ ምድር ልምላሜ በጠንካራ የክረምት ፀሐይ ፈክቷል። ከገዋጽዮን እስከ ደጨን ያለው ረባዳው መሬት ለመኪና ቢያዳግትም ዝንጀሮና ጦጣው እንደ ልብ ይዘልበታል። ብካው ሰርክ ጽዳል ተፈጥሮ በዛች ፈጥና በጋመች ንጋት ላይ በጎጆዋ ውስጥ በተለያዩ እድሜ ላይ ያሉ ሴቶች ስኒና ረከቦቱን ከበው ይጫወታሉ። ጨቅላ ካቀፈች ትኩስ አራስ ጸጉራቸው ጥጥ እስከ መሰለ ባልቴት ድረስ የተለያየ እድሜ ላይ የሰፈረ የዛዝርት ውበት ጎጆዋ ውስጥ ይንጸባረቃል። እርጅናና ሕመም ሞፈርና ቀንበር ያስጣላቸው አባቶችም ለአይነት አውዱ ላይ ያሉ። ዕለቱ የፈካ ቀንን የሚያመላክት ይመስል ነበር። ጡምቡል ልጄ አሉ ጸጉራቸው ጥጥ የመሰለ ባልቴት አፋቸውን እያጣጣሙ ከናፍራቸው ጥቂት ጥርስ ከቀረው ድዳቸው ጋር እያስታከኩ እኒህ ባልቴት ቡና ውስጥ መኖራቸውን የሚያጣጥሙ ይመስላሉ። እማማ ብርሃኔ ይባላሉ። የጎራው ሕፃናቶች ደግሞ መብርሃኔ ይሏቸዋል። ትልልቆቹ እረ እናንተ የማርያምን የድንግልን ስም ለሰው አትስጡ ትቀጸፋላችሁ ይሏቸዋል። ልጆቹ ግን መች በጄ ብለው። እማማ ብርሃኔ ልጅ የሌላቸው መሃን ሲሆኑ እጅግ ደግ ራራይ የተሞሉ ሴት ናቸው። የሰፈሩ ልጆች ከቤታቸው አይጠፉም። እናም ከፊል አሳዳጊ ሲሆኑ ላጡት አጉራሽ ለተራቆቱት አልባሽ ናቸው። የሰፈሩ እናቶች ለልጆቻቸው ስለ ቅድስት ድንግል ማርያም ሲያስተምሩ ልጆቻቸው ማርያም እመብርሃኔን ትመስላለች ይላሉ እንጂ እመብርሃኔ እንደ ማርያም ናቸው አይሉም። የሰፈሩ ሕፃናት ምልከታ ማረቅ አልተቻለም። የልጅ ሀሳብ ነው። ምልከታቸው ምልከታ፣ ሀሳባቸውን ሀሳብ ለማድረግ መረጃ አይፈልግም።